ሰላም ምን እንደምል እና ምን እንደምቀርጽ ዛሬ ምንም የተዘጋጀሁት ነገር የለም። ግን የመጨረሻውን ቪዲዮ ከቀረጽኩ ኦልሞስት አሁን 5 ወር 4 ወር ምናምን ሊሞላኝ ነው እና በጣም 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 ብዙ ነገሮች ነው የተቀየሩት በእነዚህ 5 ኤግዛክትሊ ታይሙን አላውቀውም፣ ግን በእነዚህ ወራት ውስጥ በጣም ብዙ ነገሮች አልፏል። በጣም ብዙ ነገሮችን ተምሬያለሁ። ብዙ ነገሮች ተከስተዋል እና ትልቁ ነገር 18 ዓመት ሞልቶኛል እና አዲስ እድሜ፣ አዲስ ማንነት፣ ከእድሜውም ጋር ተያይዘው የመጡ በጣም በጣም ብዙ ችግሮች፣ ብዙ ነገሮች አልፈዋል እና ዛሬ ትንሽ የማታ ወክ ከጓደኛዬ ጋር ወተን ነውና እና የአመቱም የመጨረሻ ቀን ነው ዛሬ። በኢትዮጵያን ካላንደር የመጨረሻው ቀን ነው። 2017 አልፎ ወደ 2018 ሊሞላና አጭር ወክ ወተን ከጓደኛዬ ጋር ወተን በዛው ልቅረጸው ብዬ ነውና ሀሳቤን ለመሰብሰብ እየሞከርኩ ነውና ባጭሩ ይሄንን ቪዲዮ ብዙ ነገር የሚያስተምረው ነገር ላይኖር ይችላል፣ ግን ለራሴ ማስታወሻነት እንዲቀመጥ በዛ ላይ ደግሞ የሆነ ትራንዚሽን ፔሪድን የሆነ ያህል ጊዜው እየተሰማኝ ስለሆነ ከሆነ ጊዜ ከሆነ ማንነት ወደ የሆነ ማንነት ከሆነ አይዴንቲቲ ወደ የሆነ አይዴንቲቲ እየተሸጋገሩ የሆነ እየተሰማኝ ስለሆነ እሱን ልቅረጽ ብዬ ነውና ጊዜው እንዴት ነው ያለፈው? ያን የመጨረሻዎቹን ቪዲዮዎች በቀረጽኩበት ጊዜ ላይ ኦልሞስት ወደ 18 ዓመት ሊሞላኝ የሆነ 1 ወር ምናምን እንደዛ የመጨረሻውን ቪዲዮ ስቀርጽ ኦልሞስት እድሜ ቀርቦ ነበርና ከዚህ በፊት ያሉትን ቪዲዮዎች ላይ እየተናገርኩት ነበርና እንዳጠቃላይ እነዚህ 2 አመታት የላስት ይር ኤንድ ይሄኛው አመት በጣም በጣም ከባድ ነበሩና ብዙ አዲስ ማንነቶችን፣ ብዙ ፋክቶችን፣ ብዙ ነገሮችን የተጋፈጥኩበት ጊዜ ነበርና በተለይ በዚህኛው አመት ትልቁ ነገር በጣም ትልቁ ችግር የነበረው ለራሴ በዚህ እድሜ ላይ በተለይ 18 አመት ሲሞላኝ ብዬ ያስቀመጥኳቸው ራሴ ላይ የጫንኳቸው በጣም በጣም ብዙ ኤክስፔክቴሽኖች ነበሩኝና ብዙ አሳካቸዋለሁ ያልኳቸው ነገሮች፣ ደርስባቸዋለሁ ያልኳቸው ነገሮች ወይም በህይወቴ ውስጥ ይሟላሉ ያሰብኳቸው ነገሮች ነበሩና እነዛ ጋር 18 አመት ሲሞላኝ ፍጹም ነበር ግንኙነት ያልነበረው። ማለት የነበርኩበት ቦታ ነኝ። ብዙ የተለወጡት ነገሮች አሉ። አቺቭ ያረኩት ነገር የለም ምናምን ነገር እና በጣም በጣም ያ ነገር ኪዮስ ነው ላይፍ ውስጥ። በጣም ራሴ ላይ ከጠንካራ ከሚባሉት ማለት ራሴ ላይ በጣም ሃርድ ከሆኑ ሰዎች አንዱ ነኝና ራሴን በጣም ከልክ በላይ አስጨነቁ። ያ በጣም ትልቅ ስትረስ ውስጥ፣ ትልቅ ዲፕሬሽን ውስጥ፣ ብዙ ነገሮች ውስጥ ከተተኝና እንዳጠቃላይ ደግሞ ይሄ አመት የመጨረሻው በጣም ትልቁ የኑሮ ችግርና የሊትራሊ ፋይናንሻልም ሆነ ብዙ ነገሮች ችግር የነበረበት ነው። ቤት ውስጥ ብዙ የቤት ችግር፣ ከቤት መውጣት የሚያስገድዱን አይነት ሁኔታዎች፣ የእናቴ ላይም የኑሮ መባባስ፣ የብዙ ነገሮች አጠቃላይ እንዳጠቃላይ ችግር የነበረበትን ነው ቤት ውስጥና እሱ ተደምሮ በዛ ላይ
ረጅም ዓመታት ይዟቸው የቆየሁት የስሜት ጫናዎች፣ የስሜት ችግሮች፣ ይሄ ኢነርጂ ብሎኮች እንዳለ የለቀኳቸው የመሰለኝ የተውኳቸው የመሰለኝ ፎርጊቭ ያረኳቸው የመሰለኝ ነገሮች በሙሉ በዚህ ዓመት በሙሉ ተደራርበው መጥተው ከባድ የሆነ ኢሞሽናል ስትሬስ፣ ሜንታል ስትሬስ እና ሜንታል ሄልዝ ችግር ውስጥ ነበርኩ። እንዳጠቃላይ በጣም ከባድ እና የነበርኩበት ቦታ አሁን የገባኝም ትልቁ ነገር በጣም ኒዲ እየሆንኩ ነበርና ሲበዛ ኒዲ እየሆንኩ ነበርና ኒዲ በሆንኩ ቁጥር የሆነ ነገር በጣም ያስፈልገኛል ባልኩ ቁጥር ህይወት ደግሞ እነዛን ነገሮች ከኔ በበለጠ ነው እያረቀቻቸው የነበረውና ይሄ የዩኒቨርሳል ነው ሲጀመርና የሆነ ነገር በጣም የፈላጊ ስሜት ውስጥ የማጣት ስሜት ውስጥ ሆኖ የሆነ ነገር ማግኘት ማይሆን ነገር ነውና ከዛ ቦታ ላይ ስለነበርኩ በገንዘብም ሆነ በተለያዩ ነገሮች መሞክራቸው ነገሮች በሙሉ እየተሳኩ አልነበሩም። በዛ ላይ የቤቱ ጫና፣ ቤት ውስጥ ያለው ችግር ጫና እና እኔ ለራሴ ካስቀመጥኩት ኤክስፔክቴሽን ጋር የነበሩኝ ነገሮች ተደማምረው አጠቃላይ በጣም ስትረስ ውስጥ ከተውኝ ነበር እና እሱ ነው ትልቁ ችግር። ፕላስ እንደ ማንኛውም ቤተሰብ እናቴ የምትፈልገው ጥሩ ትምህርት ተምሮ ኮሌጅ ገብቶ ዲግሪ ይዞ ምናምን ነውና እኔ እዚህ ጋር እናቴን ማሳረፍ አለብኝ ብዬ እያሰብኩ ለሷ ነው የምሰራው፣ ለሷ ነው የምለፈው ብዬ እያሰብኩ at the same time ደግሞ እሷ የተሻለውን ፊቸር ነው ለኔ የምትመርጠው፣ ግን ያንን ነገር ልትረዳልኝ ባለመቻሏ ምክንያት በጣም ታፍ የሆነ ጊዜ ነው የነበረን። ስቲል ይሄ ኦንጎይንግ የሆነ ፕሮሰስ ነው፣ እየቀጠለ ያለ ሁኔታ ነው፣ ግን ከሌሎች ነገሮች ጋር ተደራርቦ በጣም ከባድ ጊዜ ነው። አጠቃላይ የነበሩ ችግሮች ናቸውና አልፏል። በዛ ሁኔታ በዛ ችግር በዛ ነገር ውስጥ ሁሉ ጊዜው እንደዛ ሆኖ ነው ያለፈውና ቪዲዮም አልቀረስኩም። የሆነ ትልቅ ስቴፖችን የወሰድኩት ነገር የለም። ግን በዚህ ችግር ውስጥ በዚህ ነገር ውስጥ በጣም ብዙ ነገሮችን ተጨማሪ በጣም ብዙ ነገሮችን ስለ ራሴ እንድረዳ ነገሮችን በተለየ መልኩ እንዳይ እንዳጠና ረድቶኛልና ያንንም ጊዜ አሁን በጣም እየወደድኩት ነውና አሁን ከውስጤ ጋር ሞስት ፕሮባብሊ በጣም ጥሩ ሁኔታ በሚባል መልኩ ሰላም ላይ ነን። እውነት ለመናገር ፍቅር፣ ደስታ፣ ሰላም ከውስጥ ሲሆን ኢንተርናል ሲሆን ውጭ ያለ ማንኛውም ነገር ሊገለብጠው አይችልም። ግን በሰዓቱ በነበርኩበት ሰዓት በጣም ብቸኝነት ስሜት ስቲል በጣም ጥሩ የሆኑ የኔ የምላቸው አንድ ሁለትም ሰዎች ቢሆኑ ካጠገቤ ነበሩ። ግን ልገልጸውና ልረዳው በማልችለው መጠን የብቸኝነት ስሜት፣ የፍቅር ማጣት ስሜት፣ የሆነ ነገርን የምፈልግ ስሜት ውስጤ ላይ ነበርና ነገሮችን ተመሪበት አልፏል። እውነት ለመናገር አሁን ማንኛውም ነገር ኤክስተርናል የሆነ ነገር ቢመጣ ከራሴ ጋር ሰላም ነኝ፣ ከራሴ ጋር ፍቅር ነኝ፣ ከራሴ ጋር ደስታ ነኝ፣ ከአምላኬ ጋር ማለት ነው እና ሁሉም ነገር ተስተካክሏል። ከውስጤ ጋር ያለውን ሙሉ ነገር ጨርሻለሁ ሳይሆን ግን ከበፊቱ በጣም ጥሩ ላይ ነኝና ብቻ ያ በዛ መልኩ አልፏል። አሁን
ኦልሞስት እንግዲህ የካቲት ነው የሚሆነው አይደል እድሜ የሚቀየረው 18 የሞላኝ አሁን ከዛ በኋላ 6 ወር አካባቢ አልፏልና የ18 አመቴን ከግማሹን የሚሆነውን ጊዜ በዛ አይነት ስሜት ውስጥ በዛ አይነት የማጣት የስትረስ ስሜት ውስጥ ነበር የነበረውና እግዚአብሔር ይመስገን አሁን ከዛ ሙሉ ለሙሉ በተሻለ መልኩ ከዛ ወጥቻለሁና ብቻ ያ አንድ ነገር ነው የሆነ አይደንቲቲ shift የሆነ የተለወጠ አይደንቲቲ ከዚህ ማንነት ይወስጣልና ውስጥ ያለው ውስጥ የተሰራው ነገር በጥሩ ሁኔታ ከተስተካከለ ውጪው ላይ ያለው ነገር ነውና አሁን የሚቀረው ይሄን ነገር ላካትተው አላሰብኩም ነበር ግን መልሼ ካየሁት ይሄን ቪዲዮ ወደፊት የተማርኳቸው የተወሰኑ ነገሮች በፖይንት እንዳስታውሰው አንድ ባንድ ልናገረውና አንደኛው ትልቁ ነገር ህይወታችን እውነት ለመናገር እኔም ህይወቴ እያንዳንዳችን እንደ ኢንዲቪጁዋል ፐርስፔክቲቭ ኦፍ ላይፋችን የህይወት እይታችን ከውጪ ባለው ነገር ነው ምን ገመገመውና ሰላማችንን ደስታችንን ስኬታችንን ሙሉ ነገር ሜጀር ብናደርገው በውጪያዊ ነገሮች ነውና እያንዳንዱ ነገር ሰላም ካለ ምንም ውጫዊና ምድራዊ ነገር በሙሉ ሰላም ውስጥ አለ ደስታ ፍቅር ውስጥ አለ የአምላክ ባህሪ ውስጣችን ስላለ ማለት ነውና ሁሉም ነገር መጀመሪያ ወደ ውጪ ከመመልከት በፊት ውስጥን ማየት ነውና እውነት ለመናገር ውስጥ ሰላም ሲሆን ውስጥ ፍቅር ሲሆን ውስጥ ደና ሲሆን ከራሱ ጋር የተስማማ ሰው ዓለም ቢገለበጥ የሚነቀንቀው ነገር አይኖርምና የውጪንም አያስፈልገውም የውጪንም አይመለከትምና ወደ ውስጥ ማየት ነው ወደ ውስጥ ማየት ከውስጥ ጋር ሰላም መሆን ከውስጥ ጋር መስማማት እና ትልቁ የዩኒቨርስ ሎም ምድር ሪፍሌክት የምታረገው ውጭ ላይ የሚኖረው ህይወት በሙሉ ውስጣችን ያለው ማንነት ነው ማንነታችንን ነው የምንኖረው ማንነታችን ነው የምናገኘው ማንነታችን ነው ውጫዊ ምድር ላይ በገንዘብም ፋይናንሻሊም ቢሆን ሪሌሽንሺፕ ዋይዝም ቢሆን በብዙ ነገሮች ውስጣችን ያለው ነገር ሙሉ ለሙሉ ወደ ውጪው ነው ሪፍሌክት የሚደረገውና እኛ ውጪውን ስናይ ውስጣችን ሰላሙን ያጣል ውስጣችን ድብርት ውስጥ የማጣት ስሜት ውስጥ የኒዲነስ ውስጥ ይገባልና ያ ደግሞ መልሶ ወደ ሪያሊቲው ወደ እኛ ኤክስፒሪየንስ ወደ ምናረገው ሪያሊቲ ወደ ምድር ሪፍሌክት ይደረጋልና ወደ ውጫዊ ነገር ሉፑ እየቀጠለ ይሄዳል ማለት ነው እኛ የምናየው ውጪውን ነው ውጪው ላይ የተለየ ነገር የለም ፋይናንሻሊ መውደቃችንን ሪሌሽንሺፕ ላይ መጎዳታችንን ወይ ማጣታችንን ፍቅር ማጣታችንን ሰላም ማጣታችንን ውጪ ላይ ያያየን ውስጣችን በዛ መልኩ እናሳምነዋለን የውስጣችን መልሶ ሪፍሌክት ያደርጋል ያ ሉፕ እየቀጠለ ይሄዳልና ትልቁ ነገር ከውስጥ ጋር መጨረስ ውስጥን ማወቅ ከውስጥ ጋር ሰላምና ፍቅር መሆን ትልቁ አንድ የተማርኩት ነገር እሱ ነው ሁለተኛ ከዚሁ ጋር የተያያዘ ነገር ምድር ሪፍሌክት የምታደርገው የሆንከው ነውና መሆን መጀመር አለብንና ያንን ፐርሰን ቹዝ ማድረግ አለብን መሆን ማለት ይሄም ያልተጨበጠ ነገር ነው የሆነ አንድ ቀን ምን ደርስበት አይነት አይደለም አሁን ነኝ ያንን
ፋይናንሻሊ ሚሊዮነር ነኝ፣ ፋይናንሻል ሪሌሽንሺፕ ዋይዝ በጣም ጥሩ ሪሌሽንሺፕ አለኝ ሰምቲንግ ያንን ሰው አሁን ሰው ሆነው ያንን ሰው ስላበሰው እና ኤቭሪዴይ ያንን ኢነርጂ ያንን ማንነት ቲዩን ሊያደርግ የሚችል አክሽን ስቴፕ ባይ ስቴፕ ሲወሰድበት ያንን ማንነት የለበስ ሙሉ ለሙሉ ያመነውና የለበስነው ቀን ያን ጊዜ ነው እኛ ሚሊዮነር ይሆን ነው ማለት ነውና ያኔ ሪፍሌክት ይደረጋል ወደ ውጪው ወደ ዓለም ውስጣችን ምናምነውና የሆነው ነገር በሙሉ ሪፍሌክት ይደረጋል። ሶ the main point is ዓለም ሪፍሌክት የምታደርገው የሆነው ነው። ስለዚህ አንድ ቀን እንሆናለን ሳይሆን አሁን ያንን ሰው ለመሆን ያንን አበንደንት የሆነ በዙሪያው ሰላም ፍቅር ያለውን ሰው መሆን አለብን። ከዛ ነኝ ብሎ ቹዝ ማድረግ ያስፈልጋል፣ መምረጥ ያስፈልጋል። ያኔ ሙሉ ለሙሉ ነገሮች ይቀየራሉ። የሆነውን ነገር ምድር ሪፍሌክት ታደርጋለችና ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት መቼም ቢሆን የእርግጠኝነት ስሜት እና የሬዲነስ ስሜት ሊሰማ አይችልም። ማለት ምንም ያህል የሆነን ቶፒክ ላይ ፐርፌክት ብትሆን፣ ምንም ያህል ብትዘጋጅ፣ ምንም ያህል የሆነን ነገር መስራት ብትችል ያ የሬዲነስ ስሜትና አሁን ናው ኢዝ ዘ ታይም የሚለው ነገር መቼም ቢሆን ሊመጣና ውስጣችን ሊነግረን አይችልም። ምክንያቱም ጭንቅላታችን ዋየር የተደረገው ለሰርቫይቫል ነው። ሁሌም የሆነ የቀረ ነገርና የሆነ አደጋ ሊፈጥር የሚችል ነገር እንዳለ ነው የሚያስቡና አንድ ጥሩ ሰው ኢማን ምን ይላል? one foot forward እና አንድ እግርህን ከፊት ማስቀደም፣ አንዱ እግሩን ማስከተል፣ ከዛ የሚያመጣውን ኮንሲኩዌንስ ማየት ነው። በተቻለ መጠን እስከምችለው ያህል ለመዘጋጀት መሞከር። በተረፈ ግን ይሄኛው አንድም የያዘው ነገር ከኔ ሳይድ ያለውን ነው እንጂ ኮንትሮል ማድረግ የሚችለው ዓለም የምታመጣውን አውትካም፣ ዓለም የሚሰጠውን አውትካም ኮንትሮል ማድረግ አልችልም። ያ ኮንትሮል ማድረግ አለብኝ ብሎ የሚይዘው ስሜት ደግሞ ትልቁ የሰክሰስን የሚገድብና ሰክሰስን የሚያጎድል ነገር ነውና ጀስት ኢንፍሉዌንስ ምድርን ኢንፍሉዌንስ ማድረግ ነው የሰው ልጅ ጥበብ መሆን ያለበትና ይሄ ተመሳሳይ ከዞሮ ዞሮ ወደ አንደኛው ሀሳብ የሚመለስ ነውና የምድር የሆንኩትን የሆነውን ነው ሪፍሌክት የሚያደርገውና መቼም ሬዲነስ ስሜት አይሰማንም። መቼም ሬዲነስ ዝግጁ የመሆን ስሜት አይሰማምና በቃ ያንን ሰው እንደሆንኩ ቹዝ እንዳረኩት ማሰብ፣ ቹዝ ማድረግ፣ ያንን ሰው ለመሆን ቹዝ ማድረግ፣ አክሽኖችን መውሰድ፣ ከዛ ሪፋይን ማድረግ፣ ይሄ ነው ደ ሆል ጌም። እና ያንን ለማድረግ ትልቁ የመጨረሻው ነጥብ ዋን ፉት ፎርዋርድ። ያንን ኢንዲቪዥዋል ያንን መሆን የምመኘውን ወይም ደግሞ ማስበውን ሰው I choose to be him። ከዛ ያንን አላይን ለማድረግ በየቀኑ የሚጠበቁብኝን አክሽኖች በሙሉ መውሰድ፣ አንድ ስቴፕ በየቀኑ መራመድ፣ በየሰዓቱ መራመድ፣ እያንዳንዱን አክሽኖች እና እያንዳንዱን ውሳኔዎች ከዛ ሰው እና ከዛ ማንነት አንጻር ሆኖ መወሰን። በተረፈ የምድር ስራ ነው። የምድር የፈጣሪ ስራ ነው። ፈጣሪ በጣም እንደ ይሄንን ነገር ከትንሽ አመታት በኋላ ላልለው ይችላል። ይሄንን የሚያይ ሰው ካለ በደንብ ስሙኝና
በጣም 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 አበንዳንት ነን እንደ ሰው ልጅ በጣም ፓወር ያለው ፍጡር ነን እና በዚህ ምድር ላይ የፈለግነውን ያሰምነውን በሙሉ ማሳካት እንችላለን። ጀስት ሲስተሙ ስላልገባን ስላልተረዳ ነው ብዙ የተቆለፉብን ነገሮች ስላሉ ነው እንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ችግሮች ውስጥ እያንዳንዳችን የምናሳልፈውን ህመምና ስቃይ እያሳለፍን ያለ ነው እና የሆነ ሰክሬት የሆነ ኮድ ክራክ እንዳረኩ እየተሰማኝ ነውና ኢማጂን የሚደረግ ማንኛውም ነገር በጭንቅላት ውስጥ ማስበው የምታስቡት ማንኛውም አይነት ነገር እዚህ ምድር ላይ መደረግ የሚችል ነገር ነውና ጭንቅላት ውስጥ እያሰብከው ጭንቅላትሽ ውስጥ እያሰብሽው ያለ ነገር ካለ ኢማጂን የምታረገው ሰው ኢማጂን የምታረጊው ሰው ካለ ኢማጂን የምታረጉት ህይወት ካለ በሙሉ ያ በዚህ ህይወት ውስጥ ሪፍሌክት ሊደረግ የሚችል ነገር ነውና the main points are ሰላም፣ ፍቅር፣ ደስታ ያለው አበንደንት የሆነ ስሜት በሙሉ ከውስጥ ነው መሆን ያለበት። ውጭ ሪፍሌክሽን ነው። ሪፍሌክሽኑ ላይ ሳይሆን ራሳችን ጋር ስናተኩርና ከራሳችን ጋር ስንስማማ ሁሉ ነገር ሰላም ነው። ከዛ በኋላ ብታዩና ውጭውን ብትመረምሩ ራሱ ከውስጥ ያለው ሰላም ከበለጠ ሰላም ነው የሚሆነው። the second point is ከውስጥ ያለውን ሰላም ካገኘን በኋላ መሆን የምንፈልገውን አይደንቲቲ የምንወደውን አይደንቲቲ መኖር የምንፈልገውን ኑሮ በሙሉ I choose to live as individual that የሆነ ነገር መሆን የምፈልገውን ነገር መሆን የምፈልገውን ማንነት I choose to be here ዛሬ አሁን ማለት ነው እና ከዛ ከሱ ጋር አላይ ለማድረግ ዛሬ አክሽን መውሰድ ያንን ከዛ ሰው ከዛ ማንነት ከዛ ፐርስፔክቲቭ አንፃር ውሳኔዎችን ኑሮን ኤክስፒሪየንስን በሙሉ ነገሮችን ከዛ ማንነትና ከዛ ሰው አንፃር ኤክስፒሪየንስ ማድረግ አክሽኖችን መውሰድ እና ሁልጊዜም ቢሆን አንድ ስቴፕ ፎርዋርድ መሄድ ነውና ይሄን እውነት ለመናገር ቀድሜ ባቀው እና ቀድሜ ብረዳው በጣም ደስ የሚለኝ ነገር ነበር። ግን ሁሉም በጊዜው ነው የሚሆነውና በዛ ባሳለፍኳቸው ጊዜያት በተቸገርኩበትና በታመምኩበት ጭንቅላቴ በደማበት ጊዜያት በሙሉ የሆነ ነገር እያስተማረኝ ነው ፈጣሪ ያለፈውና ለሱ አመሰግነዋለሁና ዛሬ የአመቱ የመጨረሻ ቀን ነው። ኦልሞስት ናይት ነው፣ እንደ አዲሱ አመት ነው የሚቆጠረው። ግን ዛሬ የ2017 የመጨረሻው ቀን ነው። ውስጤ ሰላምና ደስታ እውነት ለመናገር አለ። ለሚቀጥለው አመት ደግሞ በጣም ኤክሳይትድ ነኝ። የሚቀጥለው አመት ደግሞ በጣም ትልቅ ነገሮችን ማሳካበት እንደሆነ ከዚሁ እየታወቀኝ ነውና በጣም ብዙ ጥሩ ነገሮች የሚቀጥለው አመት ይመጣሉ። አይ ሆፕ ከዚህ በኋላ ኮንሲስተንትሊ ቪዲዮቹን ለመቅረጽ እና ዶክመንትን ለማድረግ እሞክራለሁ። እስከዛሬ ያሉትን ዝም ብዬ ቀድቼ ነበር የምተዋቸውና ኤዲት አድርገን ሙሉን ለመልቀቅና ሙሉን ያሉትን ቪዲዮዎች በሙሉ ለማዘጋጀትና ለመልቀቅ ሞክሬያለሁ። አንድ ቪዲዮ ይቀራል መሰለኝ ከዛ ያለ። ስለዚህ ከዚህ በኋላ ኮንሲስተንትሊ ሳላቋርጥ በየቀኑ አልወሰንኩም፣ ግን በየቀኑ እያሰብኩ ነው እና ይሄ ሞስት ፕሮባብሊ ሰርቲንሊ የመጨረሻው የአማርኛ ቪዲዮ ነው የሚሆነውና
ከዚህ በኋላ በእንግሊዘኛ ነው የሚሆነው ቪዲዮቹ በሙሉ። እንግሊዘኛ ጥሩ ሆኖ ሳይሆን ግን መቼም ደፍሬ ካልጀመርኩት ጥሩ እንደማይሆን ስለማውቀው አሁን መድፈር አለብኝ እና ትልቁን ኦዲየንስ ማግኘት ስላለብኝ በዛ መልኩ ነው እና ይሄንን ከዚህ በኋላ የሚኖረው ትልቅ ኦዲየንስ የዛሬ አመት አብዛኛው እንግሊዘኛ ተናጋሪ ነው የሚሆነው። ይሄንን መረዳት የማይችል ሰው ነው የሚሆነው። ግን ይሄንን አስተርጉሙ ለሚያው ወይም ደግሞ አማርኛ ተናጋሪ ሆኖ ለሚያው ሰው የህይወቴ ትልቁ ክፍል እየጀመረ ነው። በህይወቴ ውስጥ እስከዛሬ የተማርኳቸው ትልቁ ትምህርቶች እነሱ ናቸው። ከጠቀማችሁ ጠቀማችሁ፣ ካልጠቀማችሁ አልጠቀማችሁ። ይሄ ለራሴ ሪካርድ ያደረኩት ቪዲዮ ነው። የሚቀጥለው አመት በጣም በደስተኝነትና በጥሩ ነገሮች ይሄንን ቪዲዮ ምናልባት ተመልሼ ላየው እችላለሁና ለዛ ነው የቀረስኩት። ብቻ ይሄንን የሚያዩ ኢትዮጵያውያን ካሉ መልካም አዲስ አመት 2018ን የሚገርም አመት ያድርግላችሁ። ይሄ ነው። በጣም ብዙ አረዘምኩት መሰለኝ። ቻው በላችሁ። እንደዚህ ነው። ባይ ባይ።